السلام عليكم ورحمة الله وبركاته. زاري إن شاء الله يكون የኢማን ድባብ ውስጥ የምናሳልፍበት በጣም ትልቅ እንግዳ ፊት ለፊታችን ይገኛል። የጀመርኩት ርዕስ ነበረ ሶስቱ አጥፊ ባህሪያት በሚል العجب بالنفس ወይም ራስን ማድነቅ ዛሬ የምናየው ፕሮግራም ነበር። ነገር ግን ከፊት ለፊታችን ያለው ረመዳን ከመሆኑ አንፃር የቀረው 13 ወይም 14 ቀን ነው። እነኚህን ቀናት ለዝግጅት መጠቀም ስላለብን ረመዳንን እንዴት እንቀበለው፣ እንዴትስ መጠቀም አለብን የሚለውን ኢንሻአላህ በዛሬ ፕሮግራም እናያለን በአላህ ፈቃድ። እኔንም እናንተንም ማደራ የምለው በዚህ ሙሐደራ ላይ ንያችን እንድናስተካክል እዚህ ስንቀመጥ የአላህ ሱብሓነሁ ወተዓላን ረሕመት እንድናገኝበት የምንሰማውን ነገር ደግሞ ወደ ህይወታችን አውርደን ራሳችን ልንቀይርበት ብለን በቁርጥ ውሳኔ እንቀመጥ ኢንሻአላህ። ዝግጁ ነን? የሚነገሩትን ነገሮች አድምጠናቸው ኢንሻአላህ በህይወቴ ተተገብራቸዋለሁ ለውጣቸዋለሁ ብለን ኢንሻአላህ የመተግበር ንያ ይዘን እናድርጋለን። ረመዳንን ስለ ረመዳን መነጋገር ለምን አስፈለገ? ረመዳን የአላህ ሱብሓነሁ ወተዓላ ነፈሓት ረባንያ መለኮታዊ የሆነ እስትንፋስ የሚረጭበት ጊዜ ነው። ረሕመት የሚወርድበት ጊዜ ነው። ረመዳን የረሕመት ወር ነው። ያን ረሕመት ማስተናገድ የሚችል ስነ ልቦናዊ ዝግጅት ያስፈልገናል። አዩአለሁ በገፍላ ውስጥ ሆነን መጥቶ በገፍላ ውስጥ እንዳለን ካለፈ ነቢያችን አለይሂ ሰላቱ ወሰላም ሚንበር ላይ ሲወጡ አሚን አሚን አሉ። ሰሐቦቹ ጠየቋቸው፣ ለምንድን ነው አሚን ያሉት ተብለው ሲጠየቁ ጅብሪል ሁለት ሰዎችን ረገመ። ያንን ነው አሚን ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ከወላጆቹ አንዱን ወይም ሁለቱንም እድሜያቸው ገፍቶ አግኝቶ የአላህን ረሕመት ያላገኘ ያልተማረ ሰው እነሱን በመካደም ረጊመ አንፍ ከአላህ ረሕመት ይራቅ ሲል አሚን አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሁለተኛው ሰው ደግሞ ረመዳንን አግኝቶ ያልተማረ ሰው። ረመዳን የአላህ ረሕመት በሰፊው የሚረጭበት ወር ሆኖ እያለ መማር ያልቻለ ሰው ምንም መማር የሚችልበት እድል የለም እንደማለት ነው ይላሉ ዑለማዎች። በረመዳን ያልተማረ በምን ሊማር ነው? ትልቅ ወር ነው ማለት ነው። ይህንን ረሕመት አለማግኘት አደጋ ነው። ለማግኘት ራስን ማዘጋጀት ተገቢ ነው። ያለንበት ጊዜ ደግሞ ያለንበት ዘመን እጅግ በጣም ከባድ ዘመን ነው። አዩአለሁ ሀገር ሙሉ እየወደመ ያለበት ዘመን ላይ ነው የምንገኘው። ኢስላም ከሁሉም አቅጣጫ ጥቃት እየደረሰበት ያለ ዘመን ላይ ነው የምንገኘው። ሶሪያ ሙሉ ለሙሉ ወድማለች አይደል? ሀገር እየወደመ ነው። ሀገር ኢስላምን ከማጥፋት ፖሊሲ አንፃር በዚህ አይነት ዘመን ላይ ነብዩ አለይሂ ሰላቱ ወሰላም አኺሩ ዘማን ላይ እንደዚህ አይነት ነገሮች እንደሚከሰቱ ጠቆሙ። ወየክቱሩ الحرج ሐርጅ ይበዛል ሲሉ ሰሐቦቹ ሐርጅ ምንድነው ብለው ሲጠይቋቸው አልቀትል ግድያ ይበዛል፣ ሞት ይበዛል። አሁን እኮ ቲቪ ስትከፍቱ አብዛኛው ዜና ምንድነው? የሞት ዜና እኮ ነው። ያኔ እኮ የአደጋ ዜና እኮ ነው የምንሰማው። ታዲያ ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ምን አሉ? በዚህ በሐርጅ ጊዜ ዒባዳ ላይ የሆነ ሰው አሉ العبادة في الهرج كهجرة إلي صلى الله عليه وسلم። በዚህ አይነት ዘመን ላይ
አላህን ማምለክ ላይ መሆን አሉ። ምንድነው አጅሩ? ወደኔ ሂጅራ የማድረግ ያክል ነው አጅሩ አሉ። ከመካ ወደ መዲና ሂጅራ ያደረጉት ሰሃቦች ያክል አጅር አለው አሉ ነብዩ አለይሂ ሰላቱ ወሰለም። አላህ ከነኛ ያድርገን። በሌላ ሐዲታቸው ላይ ሰሃቦቹ ነብዩ አለይሂ ሰላቱ ወሰላም ምን አሏቸው? ሚን ወራኢኩም አያም፣ ከናንተ ኋላ የሚመጡ ጊዜዎች አሉ፣ ቀናቶች አሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም። አስሰብሩ ፊህነ ሚስሉል ቀብድ ዐለል ጀምር፣ በእነዚህ ጊዜያት በዲን ላይ መጽናት፣ ዲንን መያዝ ምንድነው አሉ? ፍም እሳት በእጅ የመጨበጥ ያክል ነው አሉ ነብዩ አለይሂ ሰላቱ ወሰላም። ሊልዓሚሊ ፊህና፣ በዛ ዘመን ግን ያን ፈተና ተቋቁሞ ዲኑን የያዘ ሰው ነጋዴ ሲሆን ምንድነው ፈተናው? ካላጭበረበርክ እኮ አታተርፍም የሚል ፈተና ይገጥመዋል። ያን ተቋቁሞ በሐቅ ይነግዳል። ተማሪ ሲሆን ካልኮረጅክ እኮ አታልፍም ይለዋል። አልኮረጅም ብሎ አጥንቶ ይማራል። ቃዲ ሲሆን ዳኛ ሆኖ ሲቀመጥ የጉቦ መዓት ይዝረገረክለታል። አልፈልግም ይልና በሐቅ ይፈርዳል። መሪ ሆኖ ሲቀመጥ ሁሉም ነገሮች ይመቻቹለታል። ኖ ይልና ህዝብን በሐቅ ያገለግላል። ሁሉም ቦታ ላይ የአላህ ስብሓነሁ ወተዓላ ዲን ተጥቢቅ ያደርጋል ሙስሊም። ሊልዓሚሊ ፊህና። ምንድነው ታዲያ እንደዚህ አይነት ሰው አጅሩ ምንድነው? ነብዩ አለይሂ ሰላቱ ወሰላም አሉ አጅሩ 50 ረጁላን ሚንኩም አሉ ነብዩ ሰለላሁ ዐለይሂ ወሰለም። የእናንተን 50 ሰዎች አጅር ያገኛል አሉ። ሰሐቦቹ ግራ ገባቸውና 50 ሚና ወላ ሚንሁም አሉ። 50 ከኛ ነው ወይስ ከነሱ አሉ። በል አጅሩ 50 ሚንኩም አሉ ነብዩ አለይሂ ሰላቱ ወሰላም። የእናንተን 50 እጥፍ አጅር ያገኛል አሉ ሰለላሁ ዐለይሂ ወሰለም። هذا حديث صحيح يحب በዚህ ዘመን በዲን ላይ መጽናት፣ ዲንን መያዝ ወጣት ሆኖ ፋህሻው ይጠራዋል አይደለም? ዛሬ ጣታችን ላይ ነው ያለው ሐራም ያለው ጣታችን ላይ። ሞባይል ማንሳት www. خلاص ወይ ወደ ሐላል ወይ ወደ ሐራም ትገባል። ዓለም ላይ ትغرቃለህ። መስመጥ ይቻላል በሐላልም በሐራም። ሁሉም ነገር እጃችን ላይ ነው፣ ጣታችን ላይ ነው። ይሄኔ አላህ Subhanahu Wa Ta'ala ፈርቶ አጠቃቀሙን ያስተካከለ ወጣት ሊልዓሚሊ ፊህና አይደለም ስራ ላይ ነው ያለው ማለት የአላህን ዲን መጠበቅ ላይ ነው ያለው። كما قال عمر بن الخطاب رضي الله عنه የአላህ ዲን በእናንተ በኩል እንዳይጠቃ ተከላከሉ። ዑመር ብን ኸጣብ ረዲየላሁ ዐንሁ እናንተ ክፍተት አትፍጠሩ፣ በአንተ በኩል እስላም አይጠቃ። በቃ ሁሉም ሰው እስላምን ተግባራዊ ካደረገ ኢስላምን ከኖረ እስላም ይጠቃል። እስላምን የምንጠብቀው እኛው ነን። ታዲያ በዚህ ዘመን በዚህ ፈታኝ ጊዜ ረመዳን ሲመጣ የነዚህ ሰዎች አጅር ለማግኘት መሯሯጥ ያስፈልጋል አያስፈልግም? ትልቅ አጋጣሚ ነው ማለት ነው። ለምን ይህንን እድል ያላገኙ ብዙ ወገኖቻችን ወደ ቀብር ሸኝተናል። እኛንም አላህ ያድርሰን። ይህንን ትልቅ ወር ይህንን ትልቅ እድል ያላገኙ በጣም በርካቶች ናቸው። በሺዎች፣ በ10 ሺዎች፣ በመቶ ሺዎች ሊሆኑ ይችላሉ። በዚህ ዓመት ውስጥ የሸኘናቸው أيها الإخوة النبي عليه الصلاة والسلام عندن صحابة سيمكروت من قالوت إذا قمت إلى صلاتك صلي صلاة مودع. أنت ود صلاته بمتقوم بتجزء يتسناباج صلاة سجد على النبي عليه الصلاة والسلام. يتشن صلاة زارين مغربنا አግኝቻታለሁ ዒሻ ላልደርስ እችላለሁ። ስለዚህ መግሪብ የመጨረሻ ሰላቴ ነች ብለህ ስገዳ ቀልብ ይሰበስባል አይደለም?
ይህንን ኢስቲሽዓር ብናደርግ ይህንን ብናስብ ይሄ መጨረሻ ሰላቴ ነው ብለን ብናስብ ቀልባችን አይበተንም። ምን እርግጠኛ አይደለም ማናችንን ከአንድ ሰላት ወደ ሌላ ሰላት እንደምንደርስ ጋራንቲ ያለን ሰዎች አለን? ዋስትና ያለው ሰው አለ? ሰሞኑን አንዳንድ ቪዲዮዎች በአንዳንድ የዲን ቻናሎች ላይ ያየሁ ነበርና 2 ወይም 3 ሰዎች ሁስነል ኺታምን ሲያሳዩ ካሜራዎች ሲሲቲቪ ካሜራዎች አሉ አይደለም ይተከላሉ በየመስጂዶቹ ሱጁድ ላይ ያሉ ወደ አኺራ ይሄዱ 2 ወይም 3 ሰዎች አይቻሉ ሁሉ ሳጅድ የመጨረሻ ሰላቱ ያቺ ነች خلاص ሲከሰከስና አላህ ፊት ሱጁድ አድርጎ ይከሰከሳል። መጨረሻ ሰላቴ ነች እቺ ብለን አሳምረን መስገድ ነብዩ አለይሂ ሰላቱ ወሰለም አዘዋል። طيب ከአንድ ሰላት ከዙሁር እስከ ዐስር ዋስትና ከሌለን ከረመዳን እስከ ረመዳን አለን እንዴ? የትኛው የበለጠ አደጋ ሪስኩ የትኛው ነው የሚበዛው? የመሞት ቻንሱ የትኛው ላይ ነው ያለው? ረጅም ሰዓት ነው አይደለም? በአንድ አመት ውስጥ የመሞት ቻንሱ ከፍተኛ ነው አንድ ሰው። ስለዚህ ረመዳንን صيام مودع መጾም ያስፈልገናል። የተሰናባች ጾም መጾም ያስፈልገናል። አዩአል ኢኽዋ ግልጽ ነው ለማለት የፈለኩት። ሰላትን የተሰናባች ሰላት መስገድ ካለብን ጾምን ሚን ባቢል አውላ ይበልጥ የተሰናባች የሆነ ጾም መጾም መቻል አለብን። ይህንን ጾም ዛሬ አላህ ወፍቆኛል፣ ይህንን ረመዳን አግኝቻለሁ፣ ከዚህ በኋላ ግን ረመዳንን ላላገኝ እችላለሁ፣ ይቺን ረመዳን የአላህን ረሕመት አግኝቼባት ማለፍ አለብኝ የሚል ቁርጥ ውሳኔና ኢስቲሽዓር ያስፈልጋል። የረመዳንን ትልቅነት ስንገነዘብ ዝግጅታችን የዛን ያክል ይጨምራል። አዩአል ኢኽዋ ኢብኑ ረጀብ አልሐንበሊ ረሕመቱላሂ ዐለይህ ረመዳን 12ቱ ወራት 12ቱ የያዕቁብ ልጆች ማለት ናቸው አሉ። 12ቱ ወራት 12ቱ እንደ 12ቱ የያዕቁብ ልጆች ማለት ናቸው አሉ። ዩሱፍ ደግሞ እንደ ረመዳን ነው አሉ። ረመዳን እንደ ዩሱፍ ነው አሉ። በዩሱፍ ዱዓ አላህ ስብሓነሁ ወተዓላ 11ዱን የያዕቁብ ልጆች እንደማረው ሁሉ ቢበረከቲ ረመዳን በረመዳን የረሕማ ወርነት ደግሞ 11ዱም ወራት የተሰሩ ማዕሲያዎች ወንጀሎች ይማራሉ። ትልቅ ወር ነው። አዩአል ኢኽዋ ነቢዩ ዓለይሂ ሰላቱ ወሰላም ረመዳን ታላቅ እንግዳ መሆኑን እንግዳም ብቻ ሳይሆን አስተናጋጅም መሆኑን እንድንገነዘብ የሚቀጥለውን መልእክት አስተላልፈዋል ነብዩ ሰለላሁ ዐለይሂ ወሰለም። እንግዳ ነው፣ እንደገና እኛንም በእንግድነት ይቀበላል። ያከበረውን ያከብራል፣ ያዋረደውን ምስክር ሆኖ ይቆማል። ሻዕባን ላይ ንግግር ሲያደርጉ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? ቀድ ጃአኩም ረመዳን ረመዳን እነሆ መጣላችሁ፣ ሸህሩን ሙባረክ የተባረከ ወር ነው አሉ ነቢዩ ዓለይሂ ሰላቱ ወሰላም። አሳዲቁል መስዱቅ ዓለይሂ ሰላቱ ወሰላም ከተበ አላሁ ዓለይኩም ሲያማ ጾምን በእናንተ ላይ አላህ ደንግጓል። ፊህ ቱፍተሑ አብዋቡል ጅናን የጀነት በሮች ይከፈታሉ አሉ ነቢ ስ ሰለም። ወቱግለቁ አብዋቡል ጀሒም የጀሃነም በሮች ይዘጋሉ። ወቱገሉ ፊህ ሸያጢን የሸይጣን አይነታዎቹ ዋናዎቹ ረኢሶቹ ይታሰራሉ። ፊህ ለይለቱን ኸይሩን ሚን አልፍ ሸህር ከአንድ ሺህ ወር የበለጠ አጅር የምታስገኝ ሌሊት አለች። መን ሑሪመ ኸይረሃ ፈቀድ ሑሪም ነው የዝችን ሌሊት ኸይር ያጣ ሰው በእርግጥም አጥቷል፣ እድለ ቢስ ነው አሉ ነቢዩ ዓለይሂ ሰላቱ ወሰላም።
እንግዳ ሆኖ ሲመጣ እንግድነቱን ትልቅነቱን አውቀው በትክክል ያስተናገዱት ሰዎች የአላህን ረሕመት ሲያገኙ፣ በገፍላ ያለፉ ሰዎች ደግሞ አላህ ይጠብቀን። ይህ ሁሉ ረሕማ እየተንቧቧ መጠቀም ያልቻልን ከሆነ ደግሞ ነዑዙ ቢላህ ሱብሓነሁ ወተዓላ በአላህ እንጠበቃለን። በጣም አደጋ ነው። በጣም ሰለፉን ሷሊሕ ረዲየላሁ ዐንሁም ጀሚዐን 6 ወር ከመቅረቱ በፊት ምን ያደርጉ ነበር? ዱዓ ያደርጉ ነበር። እኛ አሁን 13 ወይም 14 ቀናት በፊት ነው እያወራን ያለነው ስለ ረመዳን። እነርሱ ከ6 ወራት በፊት ምን ይሉ ነበር? አላሁመ በልግና ረመዳን፣ ጌታችን ሆይ ረመዳንን አድርሰን ይሉ ነበር። የሚቀጥለው 6 ወር ደግሞ ምንድነው የነሱ ዱዓ? አላሁመ ተቀበል ሚና ረመዳን፣ ጌታችን ሆይ ረመዳንን ተቀበለን። ስለዚህ ዓመቱን በሙሉ በረመዳን መንፈስ ውስጥ ነበር የሚኖሩት ይላሉ። በረመዳን መንፈስ ውስጥ ነው። ረመዳን የስልጠና ወር ነው። አዩሃ ኢኽዋን፣ በማኔጅመንቱ ዓለም ኤክስቴንሲቭ ትሬኒንግ የሚባለው ለተወሰኑ ቀናት በርከት ያለ ስልጠና ይሰጠውና አንድ ሰው ብቃት ይዞ እንዲወጣ ይደረጋል። በአንድ ወር ስልጠናው በደንብ ተከማችቶ ይሰጠዋል። ወይም በሐኪሞቹ ቋንቋ ቡስቲንግ ዶዝ የሚባል አንዴ በርከት ተደርጎ ይወጋል። አንድ ሰው ዛሬ 10 ሚሊ ሊትር አንዴ ይወጋና ከዛ በኋላ ግን 5 ሊደረግለት ይችላል። ግን ስራት የመጀመሪያው በደንብ ይሰጠዋል። ረመዳን ሰላት የሚከብደው ሰው ተራዊህ ይሰግዳል። አያችሁ 5 ወቅት ሰላት የሚከብደው 5 ወቅት ሰላት ሰግዶ ተራዊህ ጾሞ ውሎ ተራዊህ ደግሞ ይሰግዳል። ምንድነው ማለት? ሰላትን ትሬንድ እየሆነ ነው፣ እየሰለጠነ ነው ማለት ነው። በሰላት ሰኞና ሐሙስ ይከብደን የነበረን ሰዎች 30 ቀን ተከታታይ ስንጾም ጾም ይቀላል ማለት ነው። ዚክር የሚከብደን ሰዎች ዚክር ስናደርግ ስናበዛ ዚክር ይቀለናል ማለት ነው። ረመዳን ላይ ፈኢን ሳበሁ አሐዱን አው ቃተለህ ፈልየቁል እኒ ሳኢም፣ አንድ ሰው መጥቶ ሊደባደበው ቢል ሊሳደበው ቢፈልግ ጾመኛ ነኝ ይበል፣ መጥፎ ነገር አይናገር አሉ። 30 ቀን መጥፎ ነገር ባለመናገር ራሱን የገታ ሰው ከዛ በኋላ መጥፎ ነገር ያለመናገር ልምድ ያዳብራል ማለት ነው። ግልጽ ነው አይደል? ተርቢያ፣ የተርቢያ ማዕከል፣ የስልጠና ማዕከል ገብተን ሰልጥነን የምንወጣበት ነው። ከዛ ለ11 ወራት የሚሆን ስንቅ ይዘን እንወጣለን። ግልጽ ነው ለማለት የፈለኩ እያንዳንዷን የስልጠና ሞጁል መጠቀም ያስፈልጋል ማለት የሰላቱን ሞጁል መጠቀም ያስፈልጋል። ተራዊሑን፣ ሱና ሶላቱን፣ ጀማዓ ሰላቱን፣ ሁሉን ነገር በተቻለ መጠን መተግበር ያስፈልጋል። ጥሩ ሰልጣኝ ሆኖ ለመውጣት፣ ስልጡን ሆኖ ለመውጣት ከዛ የስልጠና ማዕከል እዛ የሚሰጠውን ነገር በትክክል መተግበር ያስፈልጋል ማለት ነው። ረመዳንን መድረስ አሁን አስተውሉልኝ ወንድሞቼ፣ ረመዳን ትልቅ ኒዕማ ነው እያለ ነው። በዚህ ዘመን በተለይ ደግሞ ረመዳንን አግኝቶ በዒባዳ ውስጥ ማለፍ ያለውን አጅር እያወራን ነው። ኒዕማውን እስትሽዓር እንድናደርግ ነው። አሁን የምነግራችሁ ሐዲስ ደግሞ ረመዳን ላይ መድረስ ምን ያክል ትልቅ ኒዕማ እንደሆነ እንድንገነዘብ ያደርገናል። አላህን እንድናመሰግን ያደርገናል። አላህ ያድርሰን ኢንሻአላህ። እንደርሳለን በአላህ ፈቃድ፣ ቁጥራችን ሳይጎል ኢንሻአላህ፣ ዓፊያችን እንደተሟላ እንደርሳለን ኢንሻአላህ። ነቢዩ ዓለይሂ ሰላቱ ወሰላም ስለ 3 ሰዎች ተጠየቁ። 3 ሰዎች፣ 2 ሰዎች ሸሂድ ሆነዋል። አንዱ ሰው ሸሂድ ሳይሆን እድሜው ቆይቶ የተወሰኑ ዓመታት ቆይቷል። 2ቱ ሸሂድ ሆነዋል። ይህ የቆየው ሰውዬ በህልሙ ምን ያያል? እነኚህን 2 ሰዎች ሲቀድማቸው ያያል። ነቢዩ ዓለይሂ ሰላቱ ወሰላም ተነገራቸውና
من بلو طيقوا أليس صلى بعدهما كذا وكذا النسو شهيد كهون بهلا بزو صلاة على السجد من دي النبي عليه الصلاة والسلام وأدرك رمضان فصامه رمضان أجنتو سأل صمم من دي فوالذي نفسي بيده نفسي بجو بونج جيتا ملالو إن بينهما لأبعد مما بين السماء والأرض رواه أحمد نفسي بجو بونج جيتا ملالو بأنني ولد سوچنا بزي سوي مكاكل يسماينا يمدر يأكل ركعت بلا يالا النبي عليه الصلاة والسلام حياة نروت عند سو أيها الأخوة قلال እኮ አይደለም ቀላል ነው እንዴ በህይወት መኖር ቀላል ነው በአፊያ መተንፈስ ቀላል ነው በሁለት እግር መጥቶ መስጊድ መስገድ أيها الأخوة وقد بترت الأقدام ብዙ እግሮች እኮ ተቆርጠዋል መተንፈስ አልችል ብለው እኮ በማሽን የሚተነፍሱ ሰዎች እኮ በጣም በርካቶች ናቸው أيها الأخوة فأما بنعمة ربك فحدث يا الله النعمة استشعار ما درجة الله سبحانه وتعالى يقول نعمة في سبب لياندان لسطواچو وساوي የሆነ ክፍያ አለባችሁ ቢለን ምንድነው ለምን ተነፍሰው አየር ለዓይናችን ለጆሮአችን ሰሞኑን እንሰማለን አይደል በጣም ተከታታይ በሽታ እንሰማለን ዲያሊሲስ አስፈልጎት ኩላሊቱ ፌል አድርጎ እንሰማለን አይደል አንድ ጊዜ ዲያሊሲስ ለመጠቀም ስንት ነው የሚከፍሉት ሰዎች አንዴ ለመሽናት ስቃይ በስቃይ ለመሽናት በማሽን ለመሽናት 3000 እስከ 4000 ብር ይከፍላል ሽንት ቤት ገብቶ ሽንት መውጣት ቀላል ነው ረመዳንን በህይወት ኖሮ ማግኘት ረመዳንን ኒዕማ ነው أيها الأخوة ይህንን ትልቅ ኒዕማ ስናገኘው ኒዕማነቱን በትክክል ስንረዳ በደንብ እንጠቀምበታለን አባባሌ ግልጽ ነው አይደል ለምን ኒዕማነቱን ለማሳየት እንደሞከርኩ ገብቷችሁ አላሁ